መማር ሰው ፊት ፈስተሽ ታውቂያለሽ? ነው የሰው ፈስ ተሸቶኝ ያውቃል። ፈስተሽ ታውቂያለሽ ወይ ነው የተባለው? ሀቡ ግን ፈስታለች እንዴ? ባለፈው ፈስታለች ስላት ባለቤቱ አልፈሳውም ማለች። መቼስ እኔ ፈሳች አይደለም አልፈሳችም አልፈሳውም ብላለች። ሆዷን የጮኸው በጣም ከባድ ነው። እሺ ፍቅረኛሽ የድሮ ፍቅረኛሽ ወይ ፍቅረኛሽ ላይ ፈተሽ አታውቂም? ስንተኛ ፈስቻ አለው? ስንተኛ ሪካርድ ያደረግሻል እንዴ? ግነት እኔ በማር የድሮ ኤክሴ ማለት ነው። አንድ ቀን ተኝተን ፈሱን ለቀቀው። ደንግጬ ክታይ ማለት ማሞድ ምን ሆኖ ነው? ከዛ በቃ ዙሩጥ ሲል እኔም ለመድኩና ከአንድ ሳምንት በኋላ ከሱ በላይ ቤታ በቤቴ ነው የምላችሁ። ድምፅ ያለው ይሻላል ከሚሸተው ድምፅ መማር አራት ቀን አብረሽ ብትቀመጪ ማለት ነው። አራት ቀን አብረሽ ብትቀመጪ እንደዚህ አብረን ብንውል ምናምን እመቤቴ እንፈሳለን። ምንም ከመጣብ እና ባለፈው አልደረሰ እንደዛ በምን ተገናኝተን ለፈስም አልተገናኘን እኮ መሽቂጥሽ ተቀመጠ። የፈሴንም ጊዜ እኮ አልጠበቅሽም መማር። እዛ እየጠሩሽ እየሄድሽ እኔ አልፈራም፣ እመቤቴ እኔ አልፈራም። ቦርድ ያበዛ ነበር አላለም? ቦርድ የሚያበዛ ነው እንደሚፈሳው ኧረ አሜሪካዊ ነው ጋይስ፣ ይቅርታ አድርጉልኝ። ኧረ ቤታ ነጭ ነው ጋይስ፣ ቦርድ ምናምን አይጠጣም፣ ነጭ ነው። የተመታሽ እንዴት ነው? እንዴት ነው እባክህ አባት? የትኛው ነው የምትይኝ? ይሄኛው ነው ዋው ድሬ እንደዚህ ነው ሽርቅ። ቀሽቴ ይሄ ስንት ነው? ምረጥ፣ የትኛው ይሁንልህ? ይሄን መርጫለሁ። ስንት ነው? ታፈዝ ነው ሰውዬ። እስቲ ሞክረው፣ ሸረጥ አድርግና ሞክረው እንጂ ያው የመሀል ሀገር ሰው አይደለሁ። ሸረጥ ማሰረኩ ያን ያህል ጥበብ አይጠይቅም፣ ዝም ብለህ ነው። እና ከየት ነው የመጣው ታልከኝ? ምንድን ያስነካት? ማስታወቂያ ነው እንዴ? እንዴት ነው አባት? ትዝታ ነው እንዴ? አባት አንተ አባት ወደድከው ወይ? አዎ ቆንጆ ነው። ሃዬ አንቺም ቆንጆ ነሽ። ሃዬ ብራዘር 2019 30 ሰላምታ በ2010 20 60 ይላል።